ይሄ ማስክ በጣም ለፊታችን ላይ ያለውን ነገር ጥርግ አድርጎ ነው የሚያወጣልን። የተጨማደደውን ቆዳ ስትሬት ነው የሚያደርግልን። ፊቴን በጣም ይወጠረኝ። እዚህ ውስጥ አሁን ጸጉር፣ ይሄ የተለያዩ ቆሻሻዎች እዚህ ውስጥ ይገኛሉ ማለት ነው። ሰላም እንዴት ናችሁ? የአይኒ ቤተሰብ ሰላማችሁ በያላችሁበት ይብዛልኝ። እንዴት ናችሁ? ደህና ናችሁ? እኔ በጣም ደህና ነኝ። ዛሬም ተመልሼ መጥቻለሁ። ዛሬ ይዤላችሁ የመጣሁት በጣም ቆንጆ ቪዲዮ ነው። ለፊታችሁ በተለይ ፊታችሁ ላይ ብጉር ላለባችሁ፣ ብጉር ሆኖ ለፈረጠ፣ ስታፈርጡት ነጭ ነገር ከፊታችሁ ላይ ለሚወጣ ጥርት የሚያደርግላችሁና ቆዳችሁን ውጥር የሚያደርግላችሁ የፊት ማስክ ነው ይዤላችሁ የመጣሁት። ለቤት አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ በአክብሮት ነው የምጋብዛችሁ። ነባሮችን እንኳን ደህና ቆያችሁ ብያለሁ። አሁን ቀጥታ ወደ ስራ ነው የምንሄደው። እሺ ውዶችዬ ተመልሰን ተገናኝተናል። እንግዲህ ለቤታችን አዲስ የሆናችሁ ቤቱን ሰብስክራይብ እያደረጋችሁ ቤተሰብ ሆኖ በመጀመሪያ የሚያስፈልገን ጀላቲን ፓውደር ነው። ጀላቲን ፓውደር የት ነው የምናገኘው የሚል ጥያቄ ብዙ ጊዜ ይነሳል። ከዚህ በፊት በሰራሁት ቪዲዮ ላይም ጀላቲን ፓውደር ብላችሁ ሰርች ብታረጉ ለፊት የተዘጋጀ ጀላቲን ፓውደር ታገኛላችሁ። በአማዞን ላይ የተለያየ ዌብሳይቶች ላይ ይሸጣል ማለት ነው። በቀላል ማግኘት ይቻላል። ለፊታችን በጣም ቆንጆ ነው። በተለይ ፊታችን እንደ ብጉሩ ይሆንና ስናፈርጣው ከውስጡ ነጭ ነገር የሚወጣ ነገር አለ። እሱን ጥርግ አድርጎ ነው ከፊታችን ላይ የሚያወጣልን። በዛ ላይ የተጨማደደ ቆዳ በጣም ስትሬት ያደርጋል። ስለዚህ 2 ማንኪያ የሚሆን ጀላቲን ፓውደር ተጠቅሜ ያለው እኔ እቃ ላይ ስላደረኩት ካርቶኑን ላሳያችሁ አልችልም። ግን ጀላቲን ፓውደር ብላችሁ ሰርች ስታደርጉ በቀላሉ ታገኙታላችሁ ማለት ነው። ካርቶኑን የጀላቲ ፓውደሩን ካርቶን ወይም ደግሞ ጽሁፉን ከፈለጋችሁ በፎቶ እዚህ ጋር አስገባላችኋለሁ። እንደዛ ተመሳሳዩን መግዛት ይቻላል ማለት ነው። 2 ማንኪያ ጀላቲን ፓውደር ካደረኩኝ በኋላ ለፊታችን በጣም ቆንጆ የሆነው ሁሉ ጊዜ እንደምላችሁ ቡና ነው። ቡና ለፊት በጣም ቆንጆ ነው። ቡናም እንደዚሁ 1 ማንኪያ የሚሆን ቡና እጠቀማለሁ ማለት ነው። ይሄንን አንድ ላይ እንደዚህ ካዋሃድ ነው በኋላ እንደዚህ ከደባለቅ ነው በኋላ ከዛ ወተት እጠቀማለሁኝ። ለማዋሃድ ወተት በጣም አሪፍ ነው። ወተት ለፊት ቆንጆ ስለሆነ የሚበቃኝን ያህል እየጨመርኩኝ በወተት በደንብ አዋህደዋለሁ። ጀላቲን ፓውደር በመሰረቱ የመወፈር ባህሪ ስላለው እያያችሁ መጨመር ይቻላል። በደንብም እንዳይቀጥንባችሁ። አሁን ይሄ በጣም ወፍራም ነው። ከዚህ በላይ ነው እየወፈረ የሚሄደው። ወተት ጨምርበታለሁ ማለት ነው። ወተት በደንብ ጨምርበትና በደንብ አዋህደዋለሁ። ይሄ ማስክ በጣም ለፊታችን ላይ ያለውን ነገር ጥርግ አድርጎ ነው የሚያወጣልን። ቆዳችን ለተደፋፈነ የፊታችን ቆዳ ይደፈናል። ጸጉራችን ላይ ቅባት ስንቀባም ሊሆን ይችላል፣ በላብ በተለያየ ነገር። በዛ ላይ ደግሞ የራሳችን ቆዳችን ራሱ የራሱ ቅባት አለው ማለት ነው። በዛ ቆዳችን ስለሚደፈን ይሄ ውስጥ ድረስ የመግባት ነገር ስላለው ከቆዳችን ላይ ሁሉን ነገር ጥርግርግ አድርጎ ነው የሚያወጣልን። የተጨማደደውን ቆዳ ስትሬት ነው የሚያደርግልን። በጣም ምርጥ የፊት ማስክ ነው። ገዝታችሁ ጀላቲን ፓውደሩን ገዝታችሁ ከወተት ከቡና ጋር አድርጋችሁ በሳምንት አንዴ ፊታችሁን ብትቀቡ የሚገርም ለውጥ ታያላችሁ። እንደምትመለከቱት የለደለደ እየወፈረ ነው የሚሄደው። 1 ማንኪያ በቂ ነበረ። 2 ማንኪያን ያደረኩት። ስለዚህ እየበዛ ነው የሚሄደው ማለት ነው። ከዚህ በላይ ይበዛል ማለት ነው። ቀስ ብላችሁ እንደዚህ በደንብ አዋህዱት። አሁን እንደምፈልገው ሆኖልኛል። ከዚህ በላይ መቅጠንም የለበትም። ይሄንን በደንብ አዋህደውና እሺ ውዶችዬ እንደዚህ ካዋሃድ ነው በኋላ ትንሽዬ እቃ ላይ እንደዚህ አድርገን ትንሽ እሳት ላይ ሞቅ እናደርገዋለን። እሳቴን ሳይበዛ ቀንስና ትንሽ ነው እሳት ላይ ሞቅ ማረገው። ራሱ እየተቀየረ ነው የሚመጣው። ቅድም ወፈር ያደረኩት እሳት ላይ ስታረጉት ይቀጥናል። ከዛ ነው ወደ መወፈር ስቴፕ የሚሄደው ማለት ነው።
እሺ ውዶችዬ እሳት ላይ እስከሚወፍር ድረስ አልጠበቅኩም። ለምን እንደዚሁ ትኩሱን ስለማንቀባው ሲቀዘቅዝ እየወፈረ ይሄዳል። እሳት ላይ በደንብ ካወፈራችሁ ከቀዘቀዘ በኋላ በጣም ስለሚወፍር ለመቀባት ያስቸግራችኋል። ስለዚህ ትንሽ እንጠብቀዋለን፣ በረድ ሲልልን እንቀባለን ማለት ነው። እቺ አዘጋጅተን ተመልሰናል። ስለዚህ ቀጥታ ወደ መቀባቱ ነው የምንሄደው። ጸጉራችሁ ላይ እንዳታረጉ፣ ጸጉራችሁ ሊነጫችሁ ስለሚችል ቀንደባችሁና እዚህ አካባቢ ተጠንቀቃችሁ ተቀቡ። ጸጉርም አንድ ላይ ነው የሚያነሳው ማለት ነው። እዚህ አካባቢ አፍንጫ አካባቢ ብዙ ጊዜ የሚወጣ ነገር አለ ከሰውነታችን ላይ እንደ ነጭ ነገር፣ እሱን እንዳለ ነው አንስቶ የሚያወጣልን። በጣም ቆንጆ ማስክ ነው። እንደዚህ አዳርሰን ከተቀባን በኋላ በሶፍት ላው ላይ ማድረግ ይቻላል። እሺ ውዶቼ ተመልሼ መጥቻለሁ። ፊቴን በጣም ይወጠረኝ፣ እንዴት እንደወጠረኝ አጠይቁ። ለማንኛውም ሲደርቅ እንደዚህ ነው የሚሆነው። ስለዚህ ቀጥታ ከፊታችን ላይ እናነሳለን ማለት ነው። ቀስ እያለን ከፊታችን ላይ ቀስ እያለን እንደዚህ እናነሳዋለን። እዚህ ጋር ፀጉሬን ስለያዘብኝ ፀጉራችሁን ያነሳል። ታያችኋል። ፀጉራችሁን ተጠንቀቁ ማለት ነው ስትቀቡ፣ ፀጉራችሁን እንዳያነሳባችሁ። ስለዚህ ቀስ ብዬ እንደዚህ አነሳዋለሁ። እንደዚህ ነው እየተገፈፈ ከላችሁ ላይ የሚወጣው። እዚህ ውስጥ አሁን ፀጉር፣ ይሄ የተለያዩ ቆሻሻዎች እዚህ ውስጥ ይገኛሉ ማለት ነው። በጣም አሪፍ ነው። በደረቀ ቁጥር ለማንሳት በጣም ቀላል ነው የሚሆንላችሁ ማለት ነው። በደንብ እላችሁ ላይ ካደረቃችሁት ለማንሳት ያን ያህል ብዙም አትቸገሩም። ወዲያው ነው የሚነሳላችሁ። ግንባሬ ጋር ምናምን በጣም ስለደረቀ እንደዚህ ከዛ እንደዚህ ካነሳን በኋላ በሚስማማን የፊት ሳሙና ፊታችንን ልጭ አድርገን እንታጠባለን። እና ከዛ በኋላ በንጹህ ፎጣ ፊታችሁን ታደርቃላችሁ። ሞርቸናይዝ ካላችሁ ከዛ ሞርቸናይዛችሁን ክሬማችሁን መጠቀም ትችላላችሁ። በጣም ቆንጆ ነው። እና የዛሬ ቪዲዮ ይሄን ይመስላል። በሌላ ቪዲዮ ተመልሼ እስከመመጣ ድረስ መልካም ጊዜ ይሁንላችሁ። ወዳችኋለሁ። ባይ ባይ።